አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊያ ዩቲዩብ ተከታታዮች ሰላም እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ ሰላም ናችሁ? ባላችሁበት ሰላማችሁ ብዝዝት ይበል ትርፍ ይበልልኝ። እንዲሁም ክርስቲያን እህት ወንድሞቼን ሰላም ብያለሁ። ባላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ በቅንነት የኔ ውድ እህቶች። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ከአንዳንድ ሰዎች ያየኋቸው የተረዳኋቸው ነገር ባለትዳር ከሆኑት እህት ወንድሞቼ ይዤላችሁ የመጣሁት ይዤላችሁ የመጣሁት የዛሬው ርዕስ ይሄ ነው። ትዳር ላላችሁ ወንድሞቼ እህቶቼ አንዳንድ ምክር ያየሁትን ነገር ለመናገር በተለይ ስደት ላይ ያላችሁ ከስደትም ኢትዮጵያም ያላችሁ ትዳራችሁ እንዴት መምራት እንዳለባችሁ፣ እንዴት ትዳራችሁን ዘላቂ ማድረግ እንዳለባችሁ አንዳንድ ነገር ያው ሰው የሚያውቀው ማሳወቅ ወይም እንደዚህ ይሄ ነገር ቢሆን ይጎዳል፣ ይሄ ነገር ቢሆን ይጠቅማል ብዬ ያሰብኩትን ነገር ነው ይዤላችሁ መጣሁት። ላይክ፣ ሼር፣ ሰብስክራይብ በማድረግ ከመጀመሪያው እስከ መጨረሻው ተከታተሉኝ ውዶቼ። የምናውቀውን ነገር ይሄ ነገር ይጠቅማል ሰውን፣ ይሄ ነገር ይጎዳን ሰው የሚለውን ብናስተምር፣ ብናሳውቅ፣ ብናስረዳ ጥሩ ነው ብዬ አስባለሁ። ከኔ አንድ ሰው ሊጠቀም ወይም ሊረዳ ይችላል እና ይሄ ማለት ለእኔ ትልቅ ነገር ነው እና ላይክ፣ ሼር፣ ሰብስክራይብ አድርጉ። ትዳር ለያዛችሁ እህት ወንድሞቼ ስደት ላይ ላላችሁ ይህንን እናንተ ነው ወደ ትዳሩ ወደ ምን ልሄድ ላገቡት ወደ ላላገቡት ላገቡት ወደ አገቡት ማለት ነው ውዶቼ። ባለትዳር ሆናችሁ ስደትም ላይ ሆናችሁ ወይም ኢትዮጵያ ላይ ያላችሁም ብትሆኑም ማለት ነው። ግን አብዛኞቹም ትዳር ኢትዮጵያም ያለው ይፈርሳል፣ የሳውዲም ይፈርሳል። ያ አላህ ተፋታለይ፣ አግብታለይ፣ ተፋታለይ፣ ወልዳለይ፣ አግብታለይ፣ ተፋታለይ የማይል የለም። በጣም ይገርማልና ያው እንደዚህ ስለሆነ ትዳራችሁ እንዳይልባችሁ ምን ማድረግ አለባችሁ? ምክንያቶች ብዙ ናቸው፣ ግን ዋናዎች ያው የተወሰነ የምነግራችሁ ነገር አለ። ትዳራችሁ እንዳይፈርስ፣ ትዳራችሁን እንዴት መምራት እንዳለባችሁ። ትዳር አንቺን ልታስተምርን ነው እንዴ? አንቺ ወልከፋ እንዳትሉ። ያኔ የሰው ልጅ የራሱን ሀሳብ መናገር አለብኝ። የራሴን ሀሳብ የብዙ ሰዎች ትዳር የሚፈርሰው በተለይ ስደት ላይ ያሉት ብዙ ነገሮች አለ። ስደት ላይ በተለይ በጣም ብዙ ነገር አለ። ወደ ጉዳይ ወደ እንትኔ ማለት ነው እና እዚህ ጋር ትዳራችሁን የምታስተካክሉትም ለራሳችሁ ናችሁ፣ የምታፈርሱትም ራሳችሁ ናችሁ። አንደኛ በትዳራችሁ መካከል ማንንም አታስገቡ፣ ማንንም ሰው አታስገቡ። ወለ እህት ወለ ቤተሰብ ወለ ማንም ትዳር አግብታችኋል ጓደኛዬ እያልክ ወንድየው ማታስ እንትን አትበል። ሴቲቱም እሷ ጓደኛዬ ናት አትበይ። ትዳርሽን ባልሽ መጥፎም ይሁን መልካም ይሁን ለሰው አታውሪ። አንደኛ ዝም ብሎ፣ ሁለተኛ የሚያፈርሰው ነገር ነው። ይቅርታና የሚያፈርሰው ነገር ባልየው ሚስቱን ከጓደኛዬ ከልብ የምወዱ ጓደኛ ይላል፣ ያስቀምጣል። አብሊው፣ አጠጪው፣ አድርጊው፣ ምንድንበይ ምናምን ይላል። ከዛ በኋላ ላይ ሚስትጌቱ ወይ ከሱ አስተፍርላሁ ተበይሌ ከአላሁ ያንተ ጠብቀን የሆነ ነገር እንትን ይልና በኋላ ላይ እሷ እኮ ታማኝ አይደለችም ይላል። ማን አገናኝልኝ አለ? ማን አብረሃ አብላልኝ አጠጣልኝ በላለ? ተመልከቱ። እና ሳውዲ ላይ ባካችሁ፣ ሳውዲም ያላችሁ ሌላም ሀገር ያላችሁ እንደዛ አታድርጉ። ሴቲቱም ባሌ እንደዛ አጉረሽልኝ አብልልኝ ምትል ብዙ አለች። ብዙ ስራ ትሄዳለች፣ እሷን ሌላ አጅነቢ ወንድ ጋር ትታ ትሄዳለች። አቶ ባል ደግሞ ሌላ እንትን ይላል። ይሄ አግባብ አይደለም። ባልሽን እጃዛ ከበረሽ ሲመጣ ወደ ስራ ቦታ ሸኝ፣ ሲመለስ ደግሞ በአንድ ተመለሱ እንጂ የአንተ ጓደኞችን ካመጣ ሚስትህን ቤት ያፈራውን ሰርታ ብልታ ጠጥታ ትሸኛቸዋለህ። አንተ ባለህበት፣ አንተ የሌለህበት ጓደኛ ምን ሊያደርግ ነው የሚመጣው? አንቺ የሌለሽበት ጓደኛሽ ምን ልታደርግ ነው የምትመጣው? እስኪ ንገሩኝ እስቲ። እኔ በጣም የሚያሳዝነኝ ነገር ጓደኛዬ ናት ጓደኛዬ ነው የሚለው ነገር ዛሬ እንግዲህ
ያው ይዤላችሁ የመጣሁት በአዲስ ቪዲዮ መጥቻለሁ። ሰሞኑን አልተመቸኝም ነበረ ቪዲዮ ለመስራት እና ሁላችሁንም ስለምታበረታቱኝ ከልብ አመሰግናለሁ። ድምጤ ይሰማን ብዬ አስባለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ውዶቼ። ድምጤ ይሰማል፣ ድምጤ ይሰማል፣ ይሰማን ብዬ አስባለሁ ኢንሻአላህ። እና ውዶቼ ዛሬ የመጣሁት እንግዲህ የመጣሁትበት ርዕስ ምንድን ነው? ዛሬ ትዳር ላላችሁ እህቶች እና ትዳር ለሌላችሁ ምን ማድረግ እንዳለባችሁ፣ ትዳር ያላችሁ እንዴት ትዳራችሁን መምራት እንዳለባችሁ ምናምን አንዳንድ ነገር ይዤ መጥቻለሁ። በዩቱብ ምክንያት ይኸው አይኔ ራሴ ታሟል። ብቻ አልሐምዱሊላ እና እሱን ልነግራችሁ ነው የመጣሁት እና እንዴት ከኔ የሆነ ይቅርታ ምንድን ነው የሚባለው ያኔ አንዳንድ ሰው ሀሳብን ማጋራት ሀሳብን ማካፈል እኮ መልካምነት ነው አይደለ? መልካምነት ነው፣ እንደኔ እንደራሴ መልካምነት ነው። እና ሀሳብ ወይም ትምህርቶችን ወይም አንዳንድ ነገሮችን ወይም የሆነ ገጠመኝ ወይም በሰው ላይ ወይም በራስ ላይ እንትን የተባለ ነገር ሊሆን ይችላል። እና እኔ ደግሞ እንግዲህ ታላብዛዛ ልንገራችሁ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ትምህርት ነው፣ ሰው ይጠቅማን ብዬ እናንተን ይጠቅማን ብዬ እኔን የጠቀመኝን ለእናንተ ይዤላችሁ እመጣለሁኝ ማለት ነው። እኔ የተረዳሁትንና ከሰዎች ብዙ ነገሮችን ያየሁትን ነገሮች ነው ይዤላችሁ የመጣሁት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አንደኛ ትዳር ለያዛችሁ ወንዶች፣ ሴቶች ማለት ነው አዳምጡኝ፣ ጆሯችሁን እንትን ብላችሁ ማለት ነው። እና ለእናንተም ቀጣይ ደግሞ ለሌላቸው እመጣለሁ። ያላችሁ ይሻላል የሌላችሁ ላላችሁ ይሻላል። ባልና ሚስት ለሆነ ማለት ነው። እና ባልና ሚስት ለሆናችሁ እህቶቼ፣ ወንድሞቼ መብሩክ ብያለሁ። ጥሩ ነው፣ ደስ ይላል። ከአንድ ሁለት መሆን በጣም አሪፍ ነው። ደግሞ መተሳሰብ፣ መተዛዘን፣ መረዳዳት በቃ በጣም ደስ ነው የሚለው። ከአንድ ሁለት ናችሁ በቃ ጎበዞች መሆን በቃ አንቺ ትብስ አንተ ትብስ ብትባባሉ አሪፍ ነው። ሀገርም ያላችሁ ከሀገርም ውጭ አላችሁ። አንዳንዶች ግን አይመስለኝም የሆነ በቃ የራሱ ጉዳይ የራሷ ጉዳይ የሚባል አለ። ግን ትዳር መሀል የራሱ ጉዳይ የራሷ ጉዳይ ምናምን ነገር ማለት ጥሩ አይደለም። ምክንያቱም አንድን ቤት ሰርተነው ነገ ልናፈርሰው ሳይሆን ነገ ልንኖርበት በቃ ብዙ ነገሮችን እዛ ቤት ውስጥ ልናሳልፍበት ብዙ ነገሮችን እቅድ አውጥተን አይደል እንደምንሰራው። ትዳርም እንደዛ ነው። ልጆች ለመውለድ ብዙ ነገሮችን እንትን ለማለት ማለት ነው። እና ዛሬ ተገብቶ ነገ የራሱ ጉዳይ የራሷ ጉዳይ የሚባልበት አይደለም። ከባልም ሆነ ከባልየውም ጎን ሆነ ከሚስትየቱም ጎን ሆነ